ሰላም ሰላም ውድ ተመልካቾቻችን እንግዲህ ይሄ ከባለፈው ሳምንት የቀጠለው ፕሮግራማችን ነው። ያው በመሃል አንድ ሁለት ቀን አጠፋ ብዬ ነበረ። ነገሮችን ለማስተካከል እየሞከርኩ ነው። አሁንም ግን በቃ የኛ ቤተሰብ ለምን እንደሆነ አላውቅም፣ ደስተኛ መሆን ለምን እንዳልተፈቀደለት አላውቅም። ሁሌ በቃ አዲስ ፈተና፣ አዲስ ስቃይ እንደዛ ነውና ያው ብዙ ያላስተካከልኳቸው ነገሮች አሉ። ብቻዬንም ደግሞ በጣም እየከበደኝ ነው። ዛሬ ደግሞ አክስቴን ይዣት መጥቻለሁ። ባለፈው ሳምንት ከእህቴ ጋር ለመነጋገር ስሞክር ምን እንደተፈጠረ ሁላችሁም አይታችኋል። ምንም ማድረግ አይቻልም። ግን እንደዛም ሆኖ እኔ ቤተሰቤን ካለበት ነገር ለማውጣት በጣም የአቅሜን አይደለም ከአቅሜ በላይ በጣም እየለፋው ያለው ሰው ነኝና ዛሬ ደግሞ አክስቴን ይዣት መጥቻለሁ። አክስቴን እናንተ አታውቋት፣ ግን ደግሞ ለኛ የእውነት እናታችን እያለችን ጀምሮ በህይወት ያኔ ገና ልጅ ሆነን ከቤተሰብ ጋር እያለንም ጭምር ልክ እንደ እናታችን የምናያት እኔ አክስቴ ስላት ራሱ ያራኳት ያህል አይነት ስሜት ነው የሚሰማኝና በጣም ያኔም እንደዛ ጠፍተን በዛ ችግር ውስጥ በነበርን ሰዓት አብራ ልክ እንደ ቤተሰባችን ከአባቴም ከእናቴም የእናቴንም ህመም እያስታመመች ከአባቴም ጎን ሆና ልጆቿን እየተወች በጣም ልጆቿን ቤቷን ትዳሯን እየተወች በጣም ለኛ ስትለፋ የነበረች ሴት ናትና አክስቴ እንኳን ደህና መጣሽ። እንኳን ደህና መጣሽ። ያው ደንግጠሻል ቅድም ካሜራ ምን ጉር ስር ከተሽኝ ብዬ እኮ እኔ እያየሁ ነበረ። አዎ እንግዲህ የኛም ቤተሰብ ታሪክ በዩቲዩብ በጣም ብዙ የሚከታተሉት ሰዎች አሉና የሚገርምሽ ነገር ያኔ ራሱ የጠፋን ታይም ላይ እኔ እንጃ እንደዚህ የማያውቅ ሰው ቤተሰብ ይሆናል እስክል ድረስ በጸሎታቸውም በሐሳብም በጣም ሲረዱን የነበሩ ሰዎች ናቸው ያሉት ዩቲዩብ ላይና አዎ አሜን በጣምና አሁን ምንድነው በቃ ለነሱ ሁሉንም ነገር ግልጽ እያረኩ መሄድ ፈለኩ። በዋነኝነት ይሄን ማድረግ የፈለኩበት ምክንያት ወንድሜ መጥፋቱንም ለማፈላለግ ጭምር ነው። ያው እየተፈጠረ ያለው ነገር አክስቴ ከማንንም በላይ አንቺ ታውቂያለሽና ያንንም ለማድረግ ነው በእርግጥ የከፈትኩት። ግን ከዚህ በኋላ ያኔ አብረውን የነበሩ ያኔ በችግራችን በስቃያችን አብረውን የነበረ ተመልካች አሁንም ደግሞ አብሮ እንዲሆን እፈልጋለሁ እኔና ለዛ ነው አክስቴ እንዳትደናገጥ። አረ በፍጹም እንዴት እደናገጣለሁ? ያንቺ ጉዳይ ነው ጉዳይ እኮ ነው። አዎ እና በዋነኝነት በቃ ምንድነው የተፈጠረው አጋዣችንን ነፂን ታውቂያታለሽ? የሚሰራተኛችንን እንግዲህ ወንድማችን ልጅሽ ማለት እችላለሁ። እናታችንም ካጣም በኋላ አንቺ ስራ አይጣፋም ታውቂዋለሽ። አረ ምን ሆነሽ ነው? ባለፈው ሳምንት አንቺን ለመጠየቅ አልነበረም ወደ አንቺ ቤት የመጣው፣ አመጣጡ የመጥፋት ነበረ። ብታምንም ባታምንም አክስቴ ስልኩ ላይ በቀን ከ20 ከ30 ጊዜ በላይ ነው የምደውለው። ምን አጋጥሞት ነው? ቆይ እሱ አሁን እሱ እንደዚህ አይነት ሀሳብ ስር ያ ቢያንስ እንኳን ያው እናታችሁ ከሞተች በኋላ ያው ለስቃየ ልጅ ዛሬ ላይ ሁሉም ነገር ሲስተካከል ምን አይነት ችግር አጋጥሞት ነው እሱ ቆይ የመጥፋት? እኔ እኮ ስትነግሪ ለራሴ እኮ የማላቀው ልጅ ያሳደኩት እኮ እየሆነብኝ አይደለም ያለው። ምን ሆኖ ነው? ምን ለካው? ኧረ አክስቴ ተይ። ጠይቀሽዋል ለምን የሆነበት ችግር? ኧረ በተደጋጋሚ ጠይቄዋለሁ። በተደጋጋሚ አንድ አይነት ምላሽ ነው ከልጁ ያለው። ትላንት ምን አይነት ሁኔታ ውስጥ እኔ እና እሱ የነበርንበትን ስቃይ ከኔ በላይ የሚረዳው ሰው የለም። እሱ የኤልሳን ቸልተኝነት ታውቂዋለሽ የት ድረስ እንደሆነ። ባለፈው ራሱ ሳናግራት እኔ ታዩ ብቻ እሱን አሁን ማለት በድጋሚ ማንሳት አያስፈልግም። ግን በጣም ከሰራተኛችን ጋር ልጁ ሌላ ነገር ውስጥ ገብቷል። እኔ እና እሱ በጣም ብዙ የተቃጠለብን ጊዜ አለ ከጓደኞቻችን ከኩዮቻችን። ምን ማለት ነው? ከሰራተኛችን ጋር ሌላ ጉዳይ ውስጥ ገብቷል። የአንድ ፍሬ ልጅ ከሷ ጋር ምን ጀምሮ ነው? አረ ታሪኩ ብዙ ነው። ምን ነው የምትነግሪ? ሌላ ነገር ስትይኝ እኮ እኔ አልገባኝም። አይ የጠፋበት ጉዳይ የእሷ እንዳይሆን ነው ብቻ እንዳትይኝ። በቃ ምን አስነክታው ነው ልጄን? ምን አደረገችው? አክስቴ አንቺ ምን አስነክታው ነው ትያለሽ? እኔ በመንካት ብቻ የሚሆን አይመስለኝም። ተዋልኩት ብዙ እንደ ኩዮች ተማር፣ አሁን ተማር። ልክ ነው መማር ነው ያለበት። አዎ አስፈላጊ ከሆነ ወጣ እያልክ አንዳንድ ነገሮችን ስራ። ኤሌክትሪክ ላይ ያለውን ችሎታ ታውቂዋለሽ? አውቃለሁ በጣም። ያንን አድርግ። እኔ ሌት ተቀን አክስቴ እኔ ከዚህ ውጪ ሌላ ነገር ተናግሬው አላውቅም። ምን ልልሻል? እና ክፍሏ ድረስ እየገባ ይላፋታል፣ ምን ይላታል። ከኔና ከኤልሲ ጋር የማይሆነውን ለኔ የማይሰጠኝን ክብር እንዴት እንደሚሆንላት ብታይ። እና ታዲያ ወይ እኮ በምግብ ስር ከሰታ እንደውና ነው ነገር ልጄን ያለ አንዳች ምክንያት ከሰራተኛ እርምጥምጥ ጋር ሊገባበት የማይችል ጉዳይ ነው።
ምን አየሁ ብሎ ነው? ሴት ጠፍቶ ነው ከሌላ ቦታ ሴት ላይ ትምህርት ቤት ውስጥ ያይም ጓደኞቹን አይማርም። እኔ እኮ ከሌላ ቦታ ምንድን ነው የሚያስለቅስሽ ጉዳይ? አታልቅሽ አንቺ። ምን አስነክተው ነው? ምን አስነክተው? የሁላ ችግር ሰው ቤት እናንተ አንድ አሮጊት ጠባቂ አድርጊያችሁ እኮ የሁላ ስቃይ ስታይ እኮ እንደዚህ አልሆነም ልጄ። ዛሬ ላይ ሲያልፍለት ምን ነገሮቹ ላይ ሲስተካከሉ ያድርግ ይሁን። ጉርምስና ነው ይባል እንዴ? ከአንድ ሰራተኛ ጋር እንደዚህ ያደርጋል? ሰው ጠፍቶ ነው? አክስቴ ትምህርት ቤት እንኳን እኮ ሂጂ መምህራኖቹን ጠይቂያለሁ። ቀና ብሎ እንኳን አይደለም ሴት ሊያናግር ከማን ታውቂዋለሽ? ሲጀመር ስለሱ እኔ ምን ብዬ እነግርሻለሁ? እንዴይ ያለ አንዳች ምክንያት ልጄ እንደዚህ ሆኖ አይደለም። የሆነ ነገር ነካክቶት ይሆናል። ጸበል ምናምን ሞክረሽለታል ወይ? ጸበል ምናምን ምን ሲጀመር ፍቃደኛ አይደለም። ጠልቶኛል እኮ እንደ እህቱ ሳይሆን እንደ ነፍሰ ገዳይ ነው የሚያይ። ነገርኩሽ እኮ አንቺ ሊጠላብሽ የሆነው ምክንያት እኮ እሷ በምታደርገው ነገር ነው። ይገባሻል አይደለ? መቼስ አንቺ እህቱ እሱ ልታገቢያች። እሺ አክስቴ እኔ አላቅም። እኔ ካንቺ የተሻለ አንቺ በእድሜም በህይወት ወይቴ አሁን እኮ ነው የቀበርኩሽ እህቴ። አደራ በላው ልጄን አደራ በላው። ምን አይነት አውሬ ናት የበላችሁ? ምን አደረግሽ አንቺ? እኔ እኮ ይሁን አንዱ ለቀን እንደዚህ አይነት ነገር ሳይ አቢ ምንድን ነው ይሄ ነገር ብዬ ጠጋ ብዬ ጠየኩት። እንደውም ከኔ ኤልሳን ያዳምጣታል በተደጋጋሚ። ኤልሳ ይሄ ልጅ ወዴት እየሄደ ነው? እባክሽ ተቆጪው፣ ቢያንስ አንቺን ያዳምጣል። እኔ ለምን እንደሆነ አላውቅም፣ የምናገረውንም ከቁብ ቆጥሮት አያውቅም። በቃ ጭራሽ ለምን ትቀያለሽ? ኤልሳ እንዳንቺ አይደለችም። በቃ ለነገሮቹ ዴንታ የማይሰጣት በቃ ኤልሳ ምንም መስሎ አይታያትም። ምንም መስሎ እዚህ ጋር እኮ ሰው ሞተ ብትባል እኮ ለ5 ደቂቃ አዝና የምትተው ሰው ናት ኤልሳ። ኤልሳ እንዳንቺ ናት እንዴ? እንደ ታላቅነቷ መሆን የነበረባት እሷ ነበረች። በአንቺ ቦታ ላይ መተካት የነበረባት እሷ ነበረች። ይሄንን ስነግራት ነው ባለፈው ሳምንት እውነት በጥፊ መታኛለች። እሱ ይቅርታ አልኳት በተደጋጋሚ። በቃ አታናግረኝ፣ ማታ ትገባለች፣ ትተኛለች፣ በጠዋት ትወጣለች፣ ስራዋን ትሄዳለች። እንዴ ለምን ነገሮቹ ላይ በላሽባታል? ገባሽ? እንዳንቺ አይደለችም። እና አንቺ ቀጥ ብላ ስነ ስርዓቷን ይዛ ትቀመጥ። በተደጋጋሚ ነገርኳት። አረ ምን ችግር አለው ነው የምትለኝ? ምን እንደዚህ ያደረጉ ማለት እንዲህ ነው እንዴ? መጨረሻ ላይ ኤልሳ የፈራሁን ነገር ተፈጥሯል። ይሄ ልጅ ሰራተኛችን አፍቅሯታል አለ። በቃ እንግዲህ ልጅ ነው ወጣት ነው ምናምን። ከመጀመሪያው እንደዚህ ትፈልገው ነበር ማለት ነው። ከእሷ ጋር እንዲዳር ልጄ ትፈልገው ነበረ። ከሌላ ሰው ጋር ቢሆን አይገርመኝም እኮ። ምን ነው እሷስ ምን ሆና ነው? እናታችሁ እንዴት ሆና እንዳሳለፈች ታውቃለች። በዛ ሰዓት ያውላ ታሪክ ያሳለፈች እናታችን ታዩ በራሷ ህይወት የማትማር ሰው ናት። በራሷ ህይወት ዛሬ ይሄ ነገር እኮ ነገ ይፈርሳል እኮ። በቃ ይፈርሳል እኮ። ህይወት እኮ ይነሳል፣ ይወርቃል፣ ስንት ነገር ይኮናል። ገና በጣም ቀጥታ ሳቂ ነገር ምኑን ይዛችሁ ማርያም ምኑን ነው የምታሰሚኝ? እባክሽ ምኑን ነው የምታሰሚኝ? እንደው የእናታችሁ አጥንት ይፋረደኛ እኔን እውነት ይፋረደኝ። አሁን የእሷን ስም አታንሺ። ያለንበት ሁኔታ ይበቃናል። የእናታችንን ስም አታንሺ። እኔ አሁን በዋነኝነት ወንድሜን ነው የምፈልገው። ወንድሜ መስፈልገን እሱ ነው። ለምን እያየሁ እንደሆነ እኔ እርግጠኛ ነኝ። ሲጀመር ተይዟል ልጄ። እሺ እና ወደ ቤት ተመለስ። ወይ ራሴን አጠፋለሁ ወይ ከእሷ ጋር ነው የምኖረው። እንዲህ ነው ያለኝ። በቃ የኔን ድምፅ ይሄን መስማት አይፈልግም። ሲጀመር አንድ ላይ ናቸው እያልሽ ነው ከሷ ጋር እዚህ ይለኛል። ያኔ እንኳን እዛ ክፍለ ሀገር የማናውቀው ቦታ ተጥለን እያለን ሰዓት ላይ አይደለም እንደዚህ አይነት ሊጀምር ሴት ቀና ብሎ እንኳን እኮ ያይ ታውቂያለሽ። እንዳይናችን ብሌን አዎ ታውቂዋለሽ። ለመብላት ለመጠጣት ብላችሁ እንዴ የአንድ አሮጊት ሽንት እየጠረጋችሁ ምን እያላችሁ የኖራችሁትን ለእኔ ትነግሪኛለሽ? ልጄ ዛሬ ሁሉም ነገር ሲያልፍለት እንዲሆንብኝ ምን አስነክታችሁብኝ ነው ልጄ? እኔ አሁን ላስቀኝ እንኳን ያልፋል ብያለሁ። እኔ ያልፋል የሚያልፍም አይመስለኝም። እውነት ያንን እኔ እንጃ ለጠላቴ እንዲደርሱ አልፈልግም። ያንን ስቃይ፣ ያንን ህይወት፣ ያንን ነገር ያችን ሁለት ጉርሻ ለመጉረሽ ስንት ፈተና አየሽው አንቺ፣ ስንት ስቃይ። እሱስ ቢሆን አያውቅም እንዴ? ፊታቸው እንደዛ እየገለማመጡት ምን እያሉ ቀን ማታ እየሰራ እየተሰቃየ ሌላው እንኳን ብሎ እኮ ሰው ሲያየኝ የሚጣላ ልጅ ነው አይደለም። እሱ ሌላ ነገር ውስጥ ሊገባ ታዲያ ምን ትያለሽ ታዲያ? እስኪ ያንን ታሪክ ያሳለፈ ልጅ ዛሬ ላይ እግዚአብሔር ተመሰገነ ይሁን። የእናታችንን ነፍስ ይማርልን። እናታችን ይህን ነገር አይታ ብትሞት ደስ ይለን ነበር እንደማለት። ዛሬ ጥሩ ደረጃ ላይ ስንደርስ እንደዚህ መሆን እኔ አታስታውሽኛል እናሳለፍነው ነው ወይ? እኔ እኮ ከምንም በላይ አንድነታችንን ነው ፈልገው። አብረን መኖራችንን ነው መፈልገው። ማን አለ ከሁለታችሁ ጭስ እኮ ነው አንድ አምሳያችሁ
መከታችሁ አባታችሁ ምናችሁም እኮ እሱ ነው ወንድማችሁ። ሌላ ማን አላችሁ? እሱ ነው። ሌላ ወንድም እንኳን የለን። አንድ እህት አንድ ወንድም ምን ያለኝ እኔ በመሰባሰባችን ተመስገን ብዬ ትላንት እንደዛ ተበታትነን ስንት ነገር ስናሳልፍ እንዳልነበረ አሁን በዚህ ተመስገን ብዬ ሳላበቃ እንግዲህ ኤልሳ ጋርም አሁን አንድ ቤት መኖራችን ነው እንጂ ማለት ተዋወቅ ሰዎች በይ እሷን ስታት እሷ እኮ እዛም እያለን አታስታውሽም እንዴ? እዛም እያለን እኮ እናንተ እንደዛ ስፈጉ እንደ ሰዎች እሷን ነበር የሚወዷት ታስታውሻለሽ? እሷን ነው ብዙ እንድትሰራ እኮ አይፈልጉም ነበር። አሁንም ታዲያ ለመደባታ ልጇን አታለች፣ ብዙ ነገር ሆናለች። እሷን ብትሆን እኮ ይሄን ነገር እያሰበች እንደውም ከኛ የተሻለ ማሰብ ሲገባት ከኔ የተሻለ ነገሮችን እንትን ማለት ሲገባት በጤኑ አይደለማ። እሷም እኮ አንዳች ነገር አለ ግዴታ። የሰው ልጅ እኮ ቁጭ ብሎ ከአንቺ ጋር ስላወራ ምን ስላለ ነው ብለሽ ውስጡ እኮ የተነካ ነገር አለ። አክስቴ እኔ ብቻዬን ተሰቃየዋ። እኔ ልሰቃይ ልጄ፣ እኔ ልሰቃይልሽ። እኔ አለሁ በዚህ ወንድሜ ጉዳይ አለ። በዚህ አባቴ ደውል ወንድምሽ ደህና ነው እህትሽ ደህና ነው። ምን ያድርግ እሱ አግራ አታልቅሽ፣ አልቅሰሽ አታስለቅሽ ልጄ። እመቤቴ ማርያም እሱ በወጣችበት እግሩ እሱ ራሱ ይመልሰው። እኔ ሌላ ምን እላለሁ? ለፈጣሪሽ ከመጸለይ በስተቀር ምንም የምታደርጊው ነገር እኮ የለም። በማልቀስ የምናመጣው ነገር የለም። እሺ ለምንድን ነው ያለን ለኔ ሁሉ ኃላፊነት የተሰጠኝ? ይሁና ወንድምሽ አይደል እንዴ? ወንድምሽ አይደል እንዴ? ነገ ሞቷል ትቦ ስር ተኝቷል ብትባይ ምን አይነት ስሜት ነው የሚሰማሽ? አይደለም አክስቴ አሁን ጤነኛ በመሆንሽ ነው እንደ ኤልሳ ችላ ብትይው ይሄ ልጅ የት ይደርሳል? ለምንድን ነው እኔ ብቻ ስለ ቤተሰብ የማስበው? ለምንድን ነው እኔ ብቻ? ፈጣሪ ስለሚወድሽ ነው ያደረገው። እኔም እኮ ነገ ህይወት አለኝ እኮ ሴት ልጅ ነኝ፣ ብዙ ነገር ይጠበቅብኛል። አውቃለሁ ለእኔ አትነግሪኝም? ምን ሁሉንም ነገር አውቃለሁ እኮ እኔ እኮ አዲስ አይደለሁም። እኔ እናታችሁ እህት አክስታችሁ ነኝ። አክስትም እባል አይደለም እኔ እናታችሁ ነኝ። በቃ እሷን አንዴ ሞት መጥቋት አለቴን እንዲያስታውሰኝም አልፈልግም። ግን ይሁን ነገሮቹን ማስተካከል እንችላለን። እንዴት ብለን ወንድምሽን ወደ ቤት የምናመጣው? ይሄን ነገር መነጋገር አለብን። እኔ ድምጼን መስማት አይፈልግም። እንደ ጠላት ነው የሚያየኝ። ምን ያድርግ? እኔ በሱ አልፈርድም። አንዳች ነገር ሆኖ ነው አንድ ፍሬ ልጅ። እሺ ምንድን ነው ማደርግ? እግዚአብሔር እንግዲህ በጸለይ ነው እንደነገርኩሽ ነው። መጸለይ ነው። እሷን መጠየቅ ነው፣ ማስጠየቅ ነው። እሷን ማስጠየቅ እኮ ነው። እንግዲህ ወንድሜ ይኸው እንዲፈልጉልኝ ለእሷም ማስታወቂያ ወጣው። የማልፈልጋትን ሴት ራሴ ከቤት በቃ ሂጂ ብዬ ብር ሰጥቼ ያባረርኳትን ሴት ይኸው ማስታወቂያ ወጥቻለሁ። ወንድሜ ይኸውልሽ ልጄ፣ አሁን አንቺ እዛ ጋር ትልቅ ነገር ያጠፋሽው ምን ታውቂያለሽ? እዚህ ጋር ከእሷ ጋር ያለውን ነገር ሳይጨርስ ወይ ለእኔ ሳታማክሪ ምሳቴ እሷ ማስወጣት አልነበረብሽም። እኔማ እሷ ነች ብዬ እሷ ስትመጣ ወንድሜ ወደ ቤት ይመጣል ብዬ እኮ ነው። እኔማ በልጅ አይምሮ ደህና ነገር እንደዛ አይደለም ልጄ ስተሰራሽ እሷን ካባረርሽበት ይሄ ልጅ ያላንዳሽ ምክንያት በሆነ ነገር ተይዞ ወጣ እንጂ እንዴት ተብሎ ይመጣል? ይሄው ሰው እስኪ የምታስብበት ይመጣል። እኔ በቃ ትምጣና በቃ ወንድሜ ብቻ ትመልስልኝ። ይሄንን ነው ገባሽ? አንቺ አጠፋሽ ልጄ፣ እሷን ማባረር የለብሽም። እግዚአብሔር ብሎ እሱን ወደ አይምሮ እስከሚመለስ ድረስ ወደ ራሱ እስከሚመለስ ድረስ እሷን በትዕግስት ምንም ብታረግሽ በትዕግስት መጠበቅ ነበረብሽ። እሷን እንድች ብለሽ እንኳን ማንቋሸሽ አልነበረብሽም። ገና በዛ እድሜው እኮ እንዴት ክፍሏ ድረስ እየገባ እኮ እንዴት ሲሆን ነበር ስላላየሽው ነው። ወይ እግዚአብሔር ያን ጉድ የማያውቀውን ነገር እኔ ህይወቱ እንዳይበላሽ ባሰብኩ እስኪ አክስቴ እኔ ከጠፋ ጊዜ ጀምሮ ምን አይነት ሁኔታዎችን እያሳለፍኩ እንደሆነ ነገርኩሽ እኮ። ማልቀስ መፍትሄ የለውም። እሺ እኔ ፈልጌ ነው ማለቅሰው እንዴ? እኔ ትልቅ እኔ በቃ ከአቅሜ በላይ ነው እንዳለ እየሆነ ያለው ነገር። ይገባኛል እኮ ገና በልጅነቴ ጀምሮ ያለው እኔ እንደዚህ ነገር ትይኛለሽ ብዬ እኔ መች አሰብኩት? እኔ ምን ሌላ ደስን የሚል ነገር ትነግረኛለሽ ብዬ አሰብኩት እንጂ መቼ ይሄን ጉዴን እኔ መች አውቄ? እኔ ርቅ ያለው እንዴት እዚህ ነው ያል ተነስቶ ከቤት እስከሚጠፋ በእሷ ምክንያት ከቤት እንደጠፋ ምን ነው? አንድ ስልክ ጥሪ ጠፍቶብሽ ነው አይደለም? አንድ ስልክ ጥሪ ጠፍቶብሽ ነው? አክስቴ ቆይ ተነጋግረን ወይስ ሩቅ ብለሽ የምታስቢኝ ነው? ኖ እውነት እኔ እንደዛ አይደለም አክስቴ። በመጀመሪያ ደረጃ እኔ አንቺ ጋር እንደሆነ ባክ ተረጋግቼ ቁጭ እላለሁ። አልደውልለትም ሲጀመር። ከኛ እኮ እሱም አንቺ ትሻይዋለሽ። ቢያንስ አንቺ ቤት ነፃነቱን ያገኛል። ሰራተኛዋንም አያያትም። ግን አንቺ ጋርም እንደሆነ አላወኩም። በቃ ጓደኞቹ ጋር ነው የሚሆነው ብዬ እያንዳንዱ የጓደኞቹ ቤት እየሄድኩ እያየው ከዛ መጨረሻ ከአንቺ ቤት ሊወጣ አንድ ሳምንት ቆይቶ አይደል ከአንቺ ቤት የወጣው?
እንደዛ ሊያረግ ሲል ነው ለመጨረሻ ጊዜ አንቺ ጋር እንደቆየ ሳምንት ሙሉ ራሱ የነገረ እኔ ጋር እኔ ታዲያ እኮ በጸባችሁ ይሁን ተናግራችሁት ነው ያላቀ በፍቅር እንደመጣ ለምን ቤት ይመቻል አንቺ ቤት አይወጣም እንደዛ ነው ለምን ከልጅነቱም እኮ ታውቂያለሽ እሱ እዚህ ከሚያሳልፈው ይልቅ እኔ ጋር የሚያሳልፈው ነገር ያስደስተዋል እንጂ ለአንድ ሳምንት ብሎ ቆይቶ እኔ ጋር ወደ እናንተ ጋር ይመለሳል ብዬ አሰብኩ እንጂ ልጄ ደውል አልመጣም እንዴ ስትይኝ እኮ ገባኝ በቃ ምንም እንትን እንዳልነገረሽ አወኩ ወይ ጉድ አሁን ምንድነው የሚሻለው ልጄን እንዴት ነው ወደ ቤት ማስገባው እኔ ምን እንደማረግ አላውቅም አባቴም ደውሎ እህትሽንም ወንድምሽንም ተንከባከቢ ይለኛል እሱ ይኸውልሽ አንድ ነገር ልንገርሽ የአባትሽ ጉዳይ ነገሮች ሁሉ እስከሚስተካከሉ ማወቅ የለበትም በፍጹም መስማት የለበትም እኔ እዚሁኝ የደበቅሽኝ እሱ እንዴት ብሎ እዛ ለመስማት የለበትም ኧረ አልነግረውም እሱ በፍጹም መስማት የለበትም እንደምነት አገናኘኝ ብሎኝ ኧረ አሁን ኳስ ሊጫወት ወጥቷል ምናምን ብዬ ነው የደባበኩት እሺ አሁን ድጋሚ ከደወለስ እሺ አሁን ምንድን ነው የምለው አክስቴ ጋር ብሎ አክስቴ ጋር ሄዷል ማለት ነው እኔ ጋር ሲደውል ደግሞ ወይ ጉድ እንዴት ብለሽ ትናገሪያለሽ ልጅክ ጠፍቷል አይባልም ለኔ እንደዚህ ከበደ ለሱ እንዴት ይባላል ለሱ እንዴት ይነገራል እንደዚህ ተብሎ እንደምንም ብለን እመቤቴ ማርያም ነገሮች በጣም መልአኩ ገብርኤል ይርዳንና ወደ ቤቱ የሚመጣበትን ነገር ማመቻቸት በቃ ይሄንንም እያየኸው ከሆነ እባክህ በቃ ወደ ቤት ተመለስ እባክህ ልጄ እባክህ ባላጠባም ልጄ ነክ እባክናልኝ የእናትህ አደራ አለብኝ መቼስ ሳይታጨክንብኝም እንደው አደራ ልጄ እባክህና እኔን ጠልተኸኛል አውቃለሁ ግን ቢያንስ አክስቴ ጋርም ቢሆን ነው በቃ ሰራተኛዋም ቢሆን ወደ ቤታችን ትመለሳለች ኧረ እኔ አመጣልሃለሁ እውነት ቃል እገባልሃለሁ ምንም ችግር የለውም እናንተ ብቻ እና ወደ ቤቴ ነኝ ጌታ እሺ ውድ ቤተሰቦቻችን ያው ይሄ ቤተሰባችን ከበፊትም ጀምሮ በምን አይነት ውጣ ውረድ ውስጥ እንዳለፈ በምን አይነት መከራ ውስጥ እንዳለፈ ታውቃላችሁ እናንተና ከዛን ጊዜ ጀምሮ ሀሳብ አስተያየታችሁ ድጋፋችሁ ጸሎታችሁ አልተለየንም ነበር ለዛም ሁሌም እንደምለው በጣም አመሰግናለሁ እግዚአብሔር ይስጥልኝ ምን ያህል እየተሰቃየው እንደሆነ እያያችሁ ነው በጣም የብዙ ነገሮች ኃላፊነት እኔ ላይ እየወደቀ ነውና እንደዚህ እንትን ብዬ ሳወራ ምናምን በጣም ነው ስሜታዊ ላለመሆን የምሞክረው ግን ያው ትረዱኛላችሁ ውስጣችሁ ላይ የሆነ ነገር ካለ በጣም ያስቸግራልና አንድ ወንድሜ ነው ምን ያህል ነገሮችን ከሱ ጋር ብሬ እንዳሳለፍኩኝ ታውቃላችሁ በጣም በቃ አሁንም ያው እንደተለመደው በጣም ከባድ ሁኔታ ላይ ነኝ እና ሰው ነው የምፈልገው አሁን እኔ በቃ የሚረዳኝ ከልቡ የሚያግዘኝ ሰው ነው የምፈልገው በምንም አይነት ሁኔታ ውስጥ ሆነ በምንም አይነት በጣም እሺ ይቅርታ ብቻ በቃ ማለት እንድታግዙኝ እፈልጋለሁ በቻላችሁት አቅም ሀሳባችሁን አጋሩኝ መፍትሄ ይሆናል ብላችሁ የምታስቡትን ነገር ጻፉልኝ ማለት በጣም ትልቅ ስትረስ ውስጥ ነው ያለሁት እኔ ራሱ በጣም ትልቅ ጭንቀት ውስጥ ነው ምን እንደማደርግ አላውቅም ግራ ገብቶኛልና በጣም በቃ ጭንቅላቴ ሊፈነዳ ነው እውነት ምን ማለት እንዳለብኝ አላውቅም ብቻ ግን በምትችሉት ሁሉ አግዙኝ መፍትሄ ይሆናል ብላችሁ የምታስቡትን ነገር አስቀምጡልኝ ያው ቤተሰብ እሷ እንዳለቻችሁ ነው እኔ የዚህ ቤት ጉዳይ በጣም የዚህ ቤተሰብ ጉዳይ በጣም ነው ግራ የሚያጋባኝ ያው ሁላ ስቃይ ያው ሁላ ነገር ላይ ካጠገቧ ነበራችሁ እናንተ እና ከዚህ በኋላም ደግሞ የዚህ ወንድሟን ጉዳይ ግብ እንደምታስገቡልኝ አረጋግጣለሁ እግዚአብሔር ይስጣችሁ ካጠገቧ ሆናችሁ ስላልተለያያችኋት በጣም ነው የማመሰግነው እግዚአብሔር ብድሩን ይክፈላችሁ የእናንተ ሀሳብና አስተያየት ምን ያህል ለኔ ዋጋ እንዳለው አንድ የምትጽፉልኝ እንዲያርግ የምትሉኝ ነገር ምን ያህል ለኔ ዋጋ እንዳለው በደንብ ነው ማውቀውና ደግሞ ከማድረግም ወደ ኋላ አልልም እውነት ታልቅሽ
በቃ በዋነኝነት አሁን ፈልገው ትልቁ ነገር የቤተሰቤን አንድ መሆን ነው። እኔ የወንድሜን መገኘት የእህቴን ሰላም መሆን ነው የምፈልገውና ብቻዬን በጣም በቃ እየከበደኝ ነው። ሁሉም ነገር መሸከም በጣም እየከበደኝ ነውና እህቴም የኔ ኃላፊነት ናት፣ ወንድሜም የኔ ኃላፊነት ነው። እኔ ኃላፊነት መሆናቸው አይደለም ችግር የለም አይደለም እኮ ሰው እህትና ወንድሙን ሌላ ብዙ ነገሮች ይችላል አይደል? ግን በቃ የሁለቱንም እንትን ባህሪ እንዴት ብዬ እኔ እንትን ላድርግ? እንዴት ልቻላቸው ማለት ከበደኝ በጣም በቃ። እኔ ምን እንደምላችሁ ታውቃላችሁ ልጆቼ? እኔ ያንን ሁላ ስቃይ ያየ ሰዎች ዛሬ ላይ እነዚህ 3 ልጆች ወንድም እናቶች ይበተናሉ የሚል ነገር አንድ ቀን አይምሮ ውስጥ አስቤም አለሜም አላውቅም። አሁን እንደሚባለው ወንድማቸው እንግዲህ ከሰራተኛዋ ጋር ነው እንደዚህ አይነት ጉዳይ ውስጥ የሄደው ይባላል። እኔ የምፈልገው ነገር ቢኖር ምንድን ነው? እውነታውን ማወቅ የምፈልገው ነገር ምንድን ነው? ዛሬም ነገም ተነገ ወዲያም ቀን እንዲረዝምብኝ አልፈልግም። እኔ የምፈልገው አንድ ሰራተኛዋ ካለችበት ተፈልጋ ቁጭ ብዬ ከሷ ጋር መነጋገር እፈልጋለሁ። ልጁን በምን ምክንያት እንዴት አድርጋ ወደ ራሷ ስር እንደከተተችው ያንን ሁላ ስቃይ አይቶ ያልሸሸ ያልጠፋ ልጅ ጎዳና ያልወጣ ልጅ ዛሬ ላይ ነገሮቹ አልጋ ባልጋ ሲሆኑለት በሰራተኛ ምክንያት ነው ከቤት የወጣው የሚባለውን ነገር እኔ ማመን አልቻልኩም። ስለዚህ እኔ የምፈልገው ነገር ቤተሰቦቼ ልጅቷን መታ ፊት ለፊት እንዳናግራት እፈልጋለሁ። ይሄንን ብቻ እንድታደርጉልኝ በእመቤቴ ማርያም ስም እለምናችኋለሁ። በቃ እሷን አገናኙ። እሷን ፊት ለፊቴ ላግኛት፣ ላውራት ቁጭ ብዬ። ለእኔም ልጄ ናት እሷ። እግዚአብሔር ተመሰገነ፣ እግዚአብሔር ይስጣት። ልጆቼ ተንከባክባልኛለች። ስለዚህ ይሄንን ነው የምፈልገው። በአካል ትምጣና ላናግራት። ያው በተቻለ መጠን እሷንም ቢሆን ለማፈላለግ ያቅሜን እየሞከርኩ ነው። አሁን ወንድሜ ዩቲዩብ ተከታታይ ነው፣ ሶሻል ሚዲያ ሰው ነው ምናምን ወዘተ እና ላይክ እሱን አይቶ የመምጣት አቅሙ ከፍተኛ ነው ብዬ ነው። እሷ ደግሞ ያው እንደዚህ አይነት ነገሮች ተጠቃሚ ሰው አይደለችም እና በተቻለ መጠን ግን የተለያዩ ማስታወቂያዎችን ለማውጣት እየሞከርኩ ነው። ስልኬ ላይ ያላትን የሰልፊ ፎቶ እንኳን አውጥቼ እሷን ለመፈለግ ያቅሜን እያደረግኩኝ ነውና በቃ ብቻ እንደዛ እየሞከርኩ ነው በጣም እሷንም ለማግኘት እና በተቻለ አቅም እሷን ብቻ አግኝተናት ብናውራት ደስ ይለናል። ሞክሩልን፣ በጸሎታችሁ አግዙን። ሌላ ምንም የምንፈልገው ነገር በእናንተ እርዳታ ነው። እግዚአብሔር ተመሰገነ። ከፈጣሪ በታች እናንተ ናችሁ። እኔ ሌላ ምንም ምለው ነገር የለም። ይሄን ብቻ እንድታረጉልኝ ነው የማጸናችሁ። ልጄንም ከሀሳብ አድኑልኝ። ሌላ ምንም ምለው ነገር የለም። በወንድሟ መጥፋት እንዲህ ተሰቃይታ እንዲህ ከሰውነት በታች ሆና ማየቱ ለእኔ ይከብደኛል። እውነት የእናታችሁ አደራ እንደበላው ነው የምቆጥረው። አላቅም እንደዚህ አይነት ነገር ደርሶበት የምታውቁትም ሰው ካላችሁ በቃ ብቻ የምታውቁት ነገር ካለ ሼር እያደረጋችሁልኝ ቪዲዮዬን ለብዙ ሰው እያደረሳችሁ የሆነ ፍንጭ ላይ እንደምታደርሱኝ ምንም ጥርጥር የለኝም። እግዚአብሔር ያውቃል። በተረፈ ደግሞ እውነት እኔ ቃል እገባለሁ እኔ ሰራተኛዋን ላገኝ እንጂ እዚሁ ከእናንተ ፊት ነው ቁጭ አድርጌ የማዋራት ሁሉንም ነገር ማለት ነው። ምክንያቱም በቃ በምክንያት ነው ወደዚህ የመጣሁት አይደለ? ምንም ከእናንተ የምደብቀው ነገር የለም። ያው ለቻናሉም አዲስ የሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ያው አዲስ ነገር ሲኖር ለማሳወቅ እሞክራለሁ። እንደዚህ እየለፋው ነው ሁሌ ምን ተቀምጬ አላውቅም። ሁሌ አዲስ ነገር ለማግኘት በጣም እየለፋው ነው እና ዛሬ እንደውም በጣም ሲጨንቀኝ ነው አክስቴንም እዚህ ቤት ድረስ አስመጥቼ እንትን ያልኳትኝ እና ከምንም በላይ ደግሞ ከፈጣሪ ቀጥሎ ተማመንባችኋለሁ። ያኔም ብቻዬን አልተዋችሁኝም። አሁንም ደግሞ በዚህ ችግር ውስጥ በዚህ ስቃይ ውስጥ ብቻዬን እንደማትተውኝ አውቃለሁና ያው በያላችሁበት ሰላማችሁ ይብዛ። እኛ ይኸው ሰላማችን አተን እየተተራመስን ነው። እኛ ቤት የተፈጠረው ነገር በማናችሁ ቤት አይግባ። በተረፈ ግን ስለምታደርጉልኝ ትብብር ሁሉ እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ።